ሰላም ሰላም ቤተሰብ እንደምን ዋላችሁ? እንደምን አድራችሁ? ወይም ደግሞ እንደየአካባቢያችሁ ሁኔታ እንግዲህ ሰላምታዬን ካቀረብኩኝ በኋላ ወደ ዛሬው መረጃዬ ነው የምገባው። በርዕሱ ላይ እንዳያችሁት በትግራይ እና ኤርትራ ድንበር አካባቢ ያለው ውጥረት አሁንም እንደቀጠለ ነው እና ወጣቶችም እየተሰደዱ ነው እንግዲህ ከመቀሌ አካባቢ በስጋት እና በመካከለኛው ምስራቅ ግንኙነትን በተመለከተ ደግሞ ያንንም ዘገባ አቀርባለሁ። ኢትዮጵያ ከሳውዲ አረቢያ እና ከዩናይትድ ኤምሬትስ ላይ ጥረት እያደረገች ነው። የዲፕሎማሲያዊ ግንኙነቷ እየተጠናከረ መጥቷል እና የታደሰ ወረደ መግለጫንም ያው በተለያየ ሚዲያ ላይ ሰምታችኋል። እዛ ላይም ያንን መረጃውን በጥቂቱ ለማቅረብ እሞክራለሁ ማለት ነው እና ወደ መረጃዬ ከመሄዴ በፊት ግን የራሴን እንደው ሀሳቤን ልገልጽላችሁ እና በጣም እያሳዘነኝ የሚመጣው ሁልጊዜ የኤርትራ ዜጎች ናቸው። በጣም ወጣቶችም ልጆችም ሽማግሌዎችም ተጎሳቁለዋል። ቪዲዮ ላይ አሁን በዩቱብ በሶሻል ሚዲያ ላይ ስታዩ ከተማውን አስመራ ላይ የተጎሳቆለ ህዝብ ነው ያለው። በጣም ምንድነው አሮጌ መኪና አይደለም የሚጠቀሙት ሁሉ በጣም አሮጌ ሳይክሎችን እና በእግር ግመል ምናምን የሚሄድባት ከተማ ሆናለች አስመራ እና የኑሮ ሁኔታ የምናገርለት ሚዲያ ሰው ጠፍቶ ነው እንጂ በጣም ህዝቡ ተጎሳቁሏል። ያ አይደለም እኔ የሚያሳዝነኝ በቃ የሚሰደዱት ኤርትራውያን እና በየጊዜው ደግሞ ሻዕቢያ ወደ ሱዳን እየላከ ወደ የመን፣ ወደ ሶማሊያ፣ ወደ ኢትዮጵያ እና የሚያልቁ የኤርትራ ወጣቶች በጦርነት የሚያልቁ የኤርትራ ወጣቶች በጣም ነው የሚያሳዝኑኝ። አሁን አሸነፍን ድል አደረግን ምናምን ይላሉ እንጂ በሚዋጉበት ሰዓት ጠላት ብቻ አይደለም የሚሞተው፣ ኤርትራዊም ይሞታል። እና ምንድነው የመጣላቸው ለኤርትራ አሁን በመገንጠላቸው የምለው ነገር ያ ሳይሆን የሚገርመኝ አሁን ከግብፅ ናት እንግዲህ ከኢትዮጵያ እንድትገነጠል ያደረገችው ኤርትራን በመሳሪያ በመርዳት እና ከግብፅ ምን ያተረፉት ነገር አለ? ከተገነጠሉ በኋላ ምን ያደረገችላቸው ነገር አለ? ግብፅ ምን የተጠቀሙት ነገር አለ? ምን የረዷቸው ነገር አለ? ኢንፍራስትራክቸር ወይ መብራት ወይ ቧንቧ፣ የውሃ ቧንቧ በቃ ምንም እኮ ያደረገ ቀለም እንኳን የከተማውን ቀለም እንኳን እንዲቀቡ ምንም እርዳታ ያደረገችው ነገር የለም። ግብፅ ኤርትራን ስትረዳ የነበረው መሳሪያን በመላክ የኤርትራን ሕዝብ በማጫረስ ነው። በቃ መሳሪያ ትልካለች፣ ሱዳን ምናምን ወደ ኢትዮጵያ ይሄዳሉ፣ ያልቃሉ እና ይሰደዳሉ። አሁን ምንድን ነው ያላት? ለመሆኑ ኤርትራ ከኢትዮጵያ ጋር ብትሆን ነው የምትጠቀመው ወይንስ ከግብፅ ጋር ብትሆን ነው የምትጠቀመው? እስቲ እናንተ ራችሁ ፍረዱ። ያንን ከማለት በፊት እንኳን ብዙውን ጊዜ አሁን ኤርትራኖች በሚዲያዎቻቸው ሲናገሩ እንደ በውጭ ሲገናኙ ኤርትራን እንደበለጸገች አድርገው ነው የሚያወሩት የሚናገሩት። ኢትዮጵያን ደሃ ኤርትራ እንደበለጸገች አድርገው ነው የሚያወሩት። እና እንዴት ነው ዓለም በዘመኑ የአሁኑ ዘመን በቴክኖሎጂ በጣም እንትን ሄዷል። በሶሻል ሚዲያ ዩቱብ፣ ፌስቡክ በተለያየ መንገድ አስመራ ምን እንደምትመስል ኤርትራ ምን እንደምትመስል ሁሉ ያያል። ዓለም ሁሉ ያያል። ዓለም ሁሉ የሚያየው ኤርትራውያን ያልታያቸው ለምን እንደሆነ አይገባኝም። የማይታያቸው ኦኬ ኤርትራ ውስጥ ያሉት ኤርትራውያን ላይታያቸው ይችላል። ምክንያቱም እዛ ሶሻል ሚዲያ የለም፣ ዩቱብ የለም፣ ማንኛውም ነገር የለም። ግን በውጭ ያሉት ኤርትራውያኖች ሚዲያዎቻቸው ይህን ሁሉ ምን እንደምትመስል የኢትዮጵያን ምን እንደምትመስል እያዩ ለምንድን ነው ያልታያቸው?
እንደው አፍሩንስ ትንሽ እንደው ከኢትዮጵያ የተሻለች ምናምን ብሎ ሚዲያዎቻቸው ላይ ሲያወሩ ዓለም አስመራን ኤርትራን አያዩም ብለው ነው። ዩቱብ፣ የፌስቡክ በሁሉም ነገር እኮ ሁሉም ያያል እኮ። እና ማንን ለማታለል ነው? በደርግ ጊዜ ማታለል ይቻላል። አሁን ይህን ማታለል ይቻላል? እንዴት ነው ያልታያቸው? ራሳቸውን ነው የሚያታልሉት። ይሳለቃሉ፣ ይስቃሉ። በማን ነው የሚስቁት? አሁን በኢትዮጵያ ላይ ስሳለቁ፣ ስስቁ፣ ሲያሽሟጥጡ እና ሲሳሳቁ ይታያሉ ሚዲያዎቻቸው ላይ፣ የኤርትራ ሚዲያ ላይ። በማን ነው የሚሳለቁት? በማን ነው የሚስቁት? በኢትዮጵያ ላይ ነው ወይስ በኤርትራ ላይ ነው? እና ይህን ካልኩኝ በኋላ በጣም የኤርትራ ሰዎች በጣም ነው የሚያሳዝኑኝ። የኑሯቸው ሁኔታ ሲታይ በጣም የሚያሳዝን ነው። እና ይህን ካልኩኝ በኋላ ወደ ዛሬው መረጃ ስገባ አሁን በትግራይ እና በአማራ ክልል ያለው ሁኔታ፣ የጸጥታ ሁኔታ በጣም የሚያሰጋ ነው በአጠቃላይ። እና አዲስ ግጭቶች ይነሳሉ ተብሎ በጣም የሚሰጋበት አካባቢው ዳር ድንበሩ እና ዳግም ጦርነት እንዳያገረሻ በመስጋት ወጣቶች ከትግራይ ክልል ወደ ዋና ከተማ አዲስ አበባ እየሸሹ ነው ያሉት። እና እዚህ ላይ በጣም የሚያስደስተኝ ነገር ምንድን ነው? ወጣቶች ወደ አዲስ አበባ እና ሌላ ክልል መሄዳቸው እያስደሰተኝ ሀገራቸውን ወይም ማነው ክልላቸው ለቀው በመውጣታቸው የሚያስደስተኝ። በጣም የተደሰትኩበት እዚህ ላይ በደርግ ጊዜና የአሁኑ ሁኔታ በማነጻጽርበት ጊዜ፣ ደርግ ጊዜ ወጣቶች የሚሸሹት ወደ ሱዳን ነበር፣ ወደ ኬንያ ነበር፣ ወደ ሶማሊያ፣ ጅቡቲ እና ወደዛ ነበር የሚሸሹት ጦርነት ሲነሳ፣ በችግር በስቃይ። አሁን ግን ወጣቶቹ የትግራይ ክልል ወደ ኤርትራ አለ የሚሸሹት ችግር አለ ብለው፣ ወደ ሱዳን አለ የሚሸሹት፣ ወደ ኬንያ ወይ ሶማሊያ፣ ወደ ሌላ ሀገር አለ፣ ወደ ሱዳንም አይደለም የሚሸሹት፣ ወደ ሀገራቸው ወደ አዲስ አበባ ነው የሚሸሹት። እና በጣም ትልቅ ልዩነት ነው ያለው። ምን ያክል ሀገራችን ነው ብለው እንግዲህ ወደዛ የሚመጡት። እና ሪሊ ሲሸሹ በእንክብካቤ ያስፈልጋቸዋል እንዳይቸገሩ። የራሴን አስተያየት ለመስጠት ከፈለኩኝ እንደ የሙያቻቸው እንደ መንግስት እገዛ ቢያደርግላቸው፣ ሐኪሙንም ወታደርነት የሚፈልጉ ወታደር የነበሩት ወደ ውትድርና፣ ሐኪም የነበሩት ወደ ሕክምና፣ ተማሪ የነበሩት ትምህርታቸውን እንዲቀጥሉ እንዳያቋርጡ። አትልስ የሀገር ውስጥ መፈናቀል የትም ሀገር አለ፣ ግን የውጭ ሀገርን ተቀብሎ እንደሚል እነኝም እንግዲህ ዘመድ አዝማድ ያላቸው ወደ ዘመዶቻቸውን የሚያገናኝበት መንገድ እና የሌላቸውን ደግሞ ሜዳ ላይ እንዳይወድቁ ህዝብም መንግስትም እንደው ድጋፍ ቢያደርግላቸው፣ በቃ ወገናችን ናቸው ብለው ነው ወደ ኢትዮጵያ የመጡት። እና ያ አስደስቶኛል። ወደ ሌላ ሀገር አይደለም፣ ወደ ኤርትራ አይደለም የሚሄዱት። እና ይህ ትልቅ ለውጥ ነው ካለፉት ስርዓቶች ጋር ሲነጻጸር። ይህ የአሁኑ ስርዓት ምን ያክል በህዝቡ ዘንድ ተቀባይነት እንዳለ ነው የሚያሳየው። ተቀባይነት ያጡት አሁን ቲፒኤልኤፎች ናቸው። ባለፉት ጊዜያቶች አሁን ማን ነው የትኛው ትግራዊ ነው ህወሓትን ጠልቶ ወደ ኢትዮጵያ የሚመጣው? አሁን ግን ህወሓትን ጠልቶ እኮ ነው ቲፒኤልኤፍን ጠልቶ ወደ ኢትዮጵያ የሚመጡት። እና ኢትዮጵያውያን ደግሞ እንደዛ ቢቀበላቸው ደስ ይላል ለማለት ፈልጌ ነው። እና ውጥረቱ እንግዲህ እንደቀጠለ ነው። እና የዲፕሎማሲ ሁኔታውን ከጎረቤት ሀገር ያለው ግንኙነት አሁንም በከፍተኛ ውጥረት ውስጥ እንደሚገኝ እየገለጹ ነው። የአፍሪካ ህብረትም ጉባኤ በኋላ ከአፍሪካ ህብረት ጉባኤም ኢትዮጵያም እንግዲህ የተለያዩ መረጃዎችን ነው የማቀርብላችሁ። በአሁኑ ሰዓት ኢትዮጵያ ግንኙነታ በተለይ ሰሞኑን ከአፍሪካ ህብረት ጉባኤ በኋላ ግንኙነታን ኢትዮጵያ እያጠናከረች ያለችው ከሳውዲ አረቢያ እና ከተባበሩ አረብ ኤሚሬትስ ጋር ነው። እና ሳውዲ አረቢያ በኤርትራውያን በሻዕቢያ ሚዲያ ላይ የሚያወሩት ሌላ ነው፣ ግን መረጃው የሚያሳየው ሳውዲ አረቢያ ከኢትዮጵያ ጋር ነው
አሁን በአሁኑ ሰዓት ግንኙነቷን እያጠናከረች ያለችው እና ከእምሬትስ ጋር ነው። እንግዲህ የዛሬው መረጃ ይሄን ይመስላል። አጠር ባለ መንገድ ይሄን ለማቅረብ ፈለጌ ነው እንግዲህ ወደ ሚዲያውን የቀረብኩት እና ሚዲያዎቹን እንግዲህ አይሆፕ ለሌሎች እንዲዳረስም ለራሳችሁ ደግሞ መረጃው በሚመጣበት ጊዜ ወደ እንድታገኙ ላይክ፣ ሼር እና ሰብስክራይብ አድርጉ እና ብዙ መረጃዎች ይመጣሉ፣ ግን ሁሉንም በአንድ ለማቅረብ ስለማይቻል ሌሎቻቸው ሚዲያዎች ላይ ልታገኙ ትችላላቸው። አሁን ዛሬውን ጠቅላይ ሚኒስትሩ ሐዋሳ ነው ያሉት እና እዛ ላይ ብዙ ትርኢት እያሳዩ ነው። እንደዚህ አይነቶችን ነገሮችን ሁሉም በአንድ ሚዲያ ለማቅረብ ይከብዳል። ሰፊ ነው። ኢትዮጵያ ውስጥ ያለው መረጃ ሰፊ ነው። በሽ ነው በቃ በኢኮኖሚው፣ በማህበራዊው፣ በፖለቲካውም በሁሉም ነገር እና ይሄም ሚዲያ እንግዲህ አቅሙን እንግዲህ ዋና ዋና ጠቃሚ ናቸው ብሎ የገመተውን ያሰባሰበው ትክክለኛ እውነት ላይ የተመሰረተ በእውቀት ላይ የተመሰረተ መረጃዎችን ስለሚያቀርብ እንግዲህ ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፍ አድርጉ። ማለትም ሌሎቹ ጋር እንዲዳረስ ማለት ነው እና እናንተም ወቅቱ እንድታገኙ ኢንፎርሜሽን ይሄን እናደራ ላለሁኝ። ስላዳመጣችሁኝ አመሰግናለሁኝ። ታንክ ዩ ቬሪ ማች